ስሜ አዲሱ አበበ ይባላለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሐዋሳ ሞኖፖል ማህበረ ምዕመናን ሰብሳቢ ነኝ። ዮሐንስ በየነ ይባላለሁ። ስሜ ተዋበች ይባላለሁ። ማቴ መንገሻ ይባላለሁ። የህብረቱ አባል ነኝ። ስሜ ቄስ ንግስት ለንጫ ይባላል። በዚህ በሞኖፖል ማህበረ ምዕመናን ከ2004 ታኅሳስ 28 ጀምሮ እስከ ዛሬ ድረስ በወንጌላዊነት እና በቅስና እያገለገልኩ አለው። ክብር ለእግዚአብሔር ይሁን። ስሜ ተከተለ ኃይሉ ይባላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሐዋሳ ሞኖፖል ማህበረ ምዕመናን የወጣቶች ዘርፍ አስተባባሪ ነኝ። እኔ ወንድማችሁ ጢሞቴዎስ ግርማ ይባላለሁ። የአቤኔዘር ኳየር ህብረት አስተባባሪ ነኝ። እኔ ማርቆስ ጳውሎስ እባላለሁ። የአቤኔዘር ህብረት አስተባባሪ ነኝ። ዛሬ የአቤኔዘር ኳየር 18ኛ ዓመታቸውን እያከበሩ ይገኛሉ። እንኳን አደረሳችሁ ለማለት ነው የመጣሁት። ቤተክርስቲያናችን በወጣቶች ዘርፍ ስር የተለያዩ 7 የመዘምራን ህብረትና እንዲሁም የተለያዩ አገልግሎት ቡድናት ይገኛሉ። እኚህም ቡድናትና ህብረታት የራሳቸው የሆነ የጸሎት፣ የአንድነት፣ የዝግጅትና የመጽሐፍ ቅዱስ ጥናት ጊዜያት አሏቸው። በአሁኑ ወቅትም በዘርፋችን ስር ከሚገኙ 7 የመዘምራን ህብረት አንደኛውና አንጋፋው የአቤኔዘር መዘምራን ህብረት። አቤኔዘር ማለት የእግዚአብሔር እርዳታ፣ የእግዚአብሔር ይገዛ የሚል ነው። በዚህ ያኮሄር የበኮር ነው ለማህበረዋ እስከ ዛሬ ድረስ እግዚአብሔር ረድቶናል። ክብር ለእግዚአብሔር ይሁን። 2000 ሰኔ ውስጥ ነው ጣቢያው የተቋቋመው። ከ2001 ጀምሮ ነው ይህ ህብረት አቤኔዘር ኳየር የተሰበሰብነው ማለት ነው። የዛሬ 18 ዓመት ነው እንግዲህ ታያችሁ። ከ2001 ጀምሮ አሁን ስንትን 18 እድሜ ነው ያለው ማለት ነው ይህ ኳየር። ስለዚህ ሳገለባብጥ እችን ወረቀት አገኘው። የኳየር መዋጮ ስንከፍል የምንመዘግብበት ወረቀት ናት ማለት ነው። ደግሞ የኳየር መዋጮ የምንከፍለው ይገርማቸዋል 2 ብር ናት። 2 ብር ለተማሪ ነው፣ 5 ብር ለሰራተኛ ነው። አሁን ይታያችሁ በዚህ ዘመን ስንት እንደምንከፍል የኳየር መዋጮ። ደበሳ የሚባል ሰው ቤቱን ለቆልናል፣ ሙሉ ግቢው። እግዚአብሔር ይባርከው። በዛ ሆነን የተወሰነ ቤተሰብ ነው አምልኮ የጀመርነው። ጸሎት ህብረት የለ፣ ኳየር የለ፣ ምን የለ። አንዳንዴ እኔው ዘማሪ ሆናለሁ፣ እኔው መሪ ሆናለሁ። ምን ከማጣት አገልጋይ ከማጣት አዲስ ጣቢያ በመሆኑ በዛ ሁሉ እየረዳን ትውልድን እየሰጠን መጣ እግዚአብሔር። እና ወደዚህ ቸርች ከመምጣታችን በፊት ይህ አቤኔዘር ኳየር የ3 ቀን ጸሎት ነበረን። ጌታ በጣም ያነቃቃን ነበር። የተሰበሰብነው እንዴት ነው? የጸሎት ጥማት ያላቸው ልጆች ናቸው። በቃ የተሰጡ ልጆች ናቸው። የጌታን ፊት እንፈልግ ነበረ። ለቀጣይ አገልግሎታችን ጌታን እንጠይቀው ነበር፣ ኃይል እንቀበል ነበረ። እግዚአብሔር ረድቶን በ3ኛው ቀን እሁድ ዕለት ላይ እዚህ መጣን። ደስ የሚል አገልግሎት ዘመን ነበረ። ያለን ፍቅር፣ ያለን ህብረት በእውነት በጣም ደስ ይላል። ዝማሬ ስንሰራ የጸሎት ጊዜያችንን የምንጠብቀው፣ የሰዓት ጊዜያችንን የምንጠብቀው፣ በቃ ህብረቱን እግዚአብሔር በፍቅር ነው ያስተሳሰረው። እግዚአብሔር ይመስገን። አንደኛ ቆሮንቶስ ምዕራፍ 3 ላይ አጵሎስ ቢተክልም ጳውሎስ ቢያጠጣ የሚያሳድግ እግዚአብሔር ነው ይላል። የሚተክልና የሚያጠጣ አንድ ናቸው፣ ክንውናቸው አንድ ነው፣ ግን አሳዳጊው እግዚአብሔር ነው። አንዳንዴኛ ያለ ቦታችን ገብተን እንጨነቃለን፣ የሰሪውን ቦታ ወስደን ማለት ነው። ግን እግዚአብሔር ያሳድጋል። ለቤቱ የሚጨነቅ ለቤቱ የሚያስብ እግዚአብሔር ነው። እኛ ብናሰማራም፣ እኛ መስመር ብናስይዝም፣ እኛ ብንተክልም የሚያሳድግ እግዚአብሔር ነው። አሳዳጊው እግዚአብሔር ከአቤኔዘር አልተለየም፣ ከአቤኔዘር ህብረት አልተለየም። በዝማሬም በሁሉ ነገር ስንጀምር 9 ነን። ቸርች መጀመሪያ ስብከት ጣቢያ በነበረበት ጊዜ
ጥቂት ነው። መዘመሪያን 8 እና 9 አይበልጡም እየዘመሩ ቆይተዋል። አሁን ያን ጊዜ እየዘመሩ በሳኒ እንትን እያሉ ቆይቶ አሁኑ ደረጃ ስንመለከት በሳኒ አድጎ ትልቅ ደረጃ ደርሰዋል። የዛኔ የነበረው የአገልግሎት ሁኔታን ስንመለከት አንደኛ የቁጥር ማነስ አለ። ከዚህም ጋር ተያይዞ ደግሞ ፍቅር አለ፣ የጸሎት ጉልበት አለ፣ የመተሳሰብ አቅም አለ። ሰፊ የጸሎት ጊዜ ነበረን። አሳዳጊው እግዚአብሔር አቤነዘር መዘምራንን አሳድጓል። እስከ ዛሬ ድረስ ረድቷቸው። ክብር ለእግዚአብሔር ይሁን። እኛም በህይወት ኖረ በህይወት ያለ እኔ አሁን በህይወት ባልኖር መጥራት ይቻላል እንዴ? ከአፈር በላይ ሆነን ስጋችን ከነፍሳችን ሳትነጠል እግዚአብሔር በህይወት አኑረን በህያው ምድር ህያው አድርጎ አኑሮን ዛሬ ደግሞ እንዲህ እንድንመሰክር ረድቶናል። ክብር ለእግዚአብሔር ይሁን። ስለ አቤነዘር ኳየር ጅማሬና እድገት እኔ ደስተኛ ነኝ። ክብር ለመድኃኔዓለም ይሁን። የአቤነዘር ኳየር አብረን ነው ወንጌል ስራ የጀመርነው ከስብከት ጣቢያ ጀምሮ በሁሉም አገልግሎት በመሪነት በስብከት ወርሺፕ በማድረግ በዝማሬ ማህበሯን ለማሳደግ እነሱም ለማደግ ምክንያት ሆኖ ለማህበረ ምእመናኗ የበኩር ልጆች እንደሆኑ ምስክርነት አለኝ። በዚህ ሁሉ እግዚአብሔር አግዞን ዛሬ 18ኛ ዓመት እያከበርን እንገኛለን። ይህንን ህብረት ተቀላቅዬ አገልግሎቱን ከጀመርኩ ወዲህ እግዚአብሔር በብዙ ባርኮኛል። በዚህ ህብረት ላይ ከተገናኘን በኋላ እኔ ብዙ በረከቶችን ተካፍያለሁ። ይህንንም ዊትነስ ማድረግ እችላለሁ። በተለይ በህብረት አንደኛው ጥቅሙ ህብረት ወንድሞች ባሉበት በረከት እንዳለ፣ ጸጋ እንዳለ፣ ሰላም እንዳለ፣ መቀባበል እንዳለ ይህንን ማንሳት ይቻላል። በተጨማሪም በህብረት መሆን በመንፈሳዊ በረከት ብቻ ሳይሆን በስጋዊም እርስ በርስ ለመጠያየቅ በችግር ጊዜ በደስታ ጊዜ ለመረዳዳትም ትልቅ ቦታ ነው። እግዚአብሔር ረድቷቸው ለረጅም ጊዜ ሲያጠኑ ሲጸልዩ ከቆዩ በኋላ ከ18 ዓመት በኋላ የመዝሙር አልበም ስራ ይዘውልን ብቅ ብሎ አዲስ ቁጥር 1 አልበማችን ሰርተን ለማስመረቅ በክተናል። እግዚአብሔር በዚህ ሁሉ እየረዳን እያገዘን ለዛሬ ስላደረሰን የእግዚአብሔር ስም ለዘላለም የተባረከ ይሁን። አቤነዘር ራሱ እጅግ በጣም ሰፍቶ በነገር ሁሉ በሁለንተናዊ እድገት አድጎ ይህን አልበም ስራ ለመስራት ካቀድን ጊዜ ጀምሮ እግዚአብሔር አግዞን በነገር ሁሉ ያደጉ እግዚአብሔር በውስጣችን በህብረቱ ውስጥ በተለያየ ጸጋ የባረካቸው እህቶችና ወንድሞች በዚህ ህብረት ውስጥ ይገኛሉ። ከነዚህ ወንድሞች ጋር ሐሳቡን ከወሰድን በኋላ ከመከርን በኋላ ህብረቱ ከተስማማ በኋላ ቀጥታ ዝማሬውን ወደ ማረም ዝማሬውን ወደ እግዚአብሔር ቃል መውሰድና ከእግዚአብሔር ቃል ጋር የተስማማ እንዲሆን ሰፊ ጊዜ ወስደን ከጸለይን ኤዲት ካደረግን በኋላ ወደ ስቱዲዮ ነው የሄድነው ማለት ነው። በዚህ አልበም ስራ ብዙ ውጣ ውረዶችን አልፈናል። በተለይ ባለሙያዎችን ከመምረጥ ጀምሮ ስቶሪዎችን ከመምረጥ ጀምሮ ብዙ ስቴፖችን አልፈናል። ከዛም በኋላ በቀረጻ ወቅት ቦታዎችን ከመምረጥ ለዝማሬዎች ለእግዚአብሔር ቤተሰቦች ጸጋን ይጨምሩ ይሆኑን እንዲሆን በጣም ብዙ ጥንቃቄ ተወስዶ ነው ይህንን ስራ ለመስራት እንግዲህ የተሞከረው። ከዚህም እናንተም በማየት ታረጋግጣላችሁ የሚል እምነት ነው ያለኝ። በዚህ ሁሉ ስራ ህብረቱ እጅግ በጣም ሰፊ ጊዜ ወስዶ ጸልዮ ዝማሬን በማጥናት ሰፊ ስራን ሰርቷል። እንግዲህ የአቤነዘር ህብረት በዚህ ዓመት እጅግ በጣም እግዚአብሔርም ረድቶናል። ዛሬ ላይ እንደምናየው ውጤታማ ስራ ሆኖ ደስ የሚል ስራ ሆኖ ያማረ ስራ ሆኖ እየተመለከትን እንገኛለን። ዛሬ ደግሞ የመጀመሪያ አልበማቸውን ለዚህ ወግ ማድረግ አድርገው
ለእግዚአብሔር ክብር ለህንፃ አገልግሎት ይሁን ብለው በማበረከታቸው በጣም ደስ የሚል መጽሐፍ ቅዱሳዊ ታላቅ እድል ነው። ጸጋ አሳድጓቸው ዛሬ ወደ ደረሱበት ደረጃ በቁጥርም በዝማሬ አገልግሎትም በተለያዩ ጸጋ እግዚአብሔር ሞልቷቸው ሲያገለግሉ ቆይቶ ዛሬ የመጀመሪያ አልበማቸውን ሰርተው ጨርሰው ያንን ደግሞ መልሰው ለማህበረ ምእመናኗ ለህንፃ ስራ ገቢ እንዲሆን ለአገልግሎት እንዲውል በልብ ፈቃደኝነት ይህን ስላበረከቱት ስለ አቤኔዘር ኳየር ህብረት እግዚአብሔር አምላክ እጅግ በጣም አብዝቶ ይባርካቸው። ዘመናችሁ ይባረክ። አንደኛ ህብረቱን ላመሰግን እፈልጋለሁ። በህብረቱ ውስጥም ደግሞ ይሄንን ራዕይ ተቀብሎ እንደ ኮሚቴ ካደራጀናቸው በኋላ ይሄን ስራ ለመስራት ሰፊ ልብ ሰፊ ጊዜ ወስዶ እያገለገሉ ያሉ ወንድሞች አሉ። እነሱንም ሊባርክ እፈልጋለሁ። የቤተ ክርስቲያናችንን ወጣት ኮሚቴዎችንም እንዲሁም ደግሞ የቤተ ክርስቲያን መሪዎችን አገልጋዮችን ሊባርክ እፈልጋለሁ። እግዚአብሔር ይባርካችሁ። ከዚህ በመቀጠል ማለት የምፈልገው በተለይ ይሄ ካሴት ሲሰራ በጣም ብዙ ሰዎች ብዙ ድርጅቶች በዚህ ተሳትፏል፣ በዚህ አግዞናል። በተለይም በዚህ ጉዳይ ላይ ቤተክርስቲያን ትልቁን ድርሻ ተወጥታለች። እግዚአብሔር ቤተክርስቲያናችንን ይባርክ ማለት እፈልጋለሁ። በዚህ ጉዳይ ላይ በተለያየ በገንዘብ በጸሎት በምክር ያገዙንን ሰዎችን እግዚአብሔር ያክብራችሁ ማለት እፈልጋለሁ። እግዚአብሔር በእውነት ይባርካቸው። በቀረጻ በስቱዲዮ በተለያዩ እንቅስቃሴዎቻችን ውስጥ አስተዋጽኦ ለነበራችሁ ግለሰቦች፣ ተቋማት እግዚአብሔር ዘመናቸውን እድሜያቸውን እንዲባርክ እንላለን። በቀጣይ ደግሞ የአቤኔዘር ህብረት ሰፊ እቅድ አቅዶ ነው ያለው። ያም ምንድነው? የወንጌል ስራ ለመስራት ወንጌል ያልደረሰባቸው አካባቢዎች በኢትዮጵያ ምድር ሰፊ ናቸው ስንመለከት። ስለዚህ በዚህ ወንጌል ባልደረሰባቸው አካባቢዎች እንደ ሚሽነሪ ሆኖ ለመሄድ በጸሎትም በገንዘብም በጊዜም ለመሄድ አቤኔዘር ተዘጋጅቶ ናለው። ቀጣይ ዓመት በዚህ አገልግሎት እንደምንገለጥ በዚህ አጋጣሚ አሳስባለሁ። እግዚአብሔር በነገር ሁሉ ይባርክ። ይሄንንም የመዝሙር አልበም ያንዳንዳችን በመግዛት አንድም የዝማሬ በረከቱ ተካፋይ እንድንሆን፣ ሁለት ደግሞ የቤተ ክርስቲያንን አገልግሎት ወንጌልን እንድንደግፍ ማለት እንፈልጋለን። እናመሰግናለን። ይህንን ደግሞ ዝማሬ በመስማት በጣም እንድትባረኩ ለሌሎችም እንድታዳርሱ ማለት እንፈልጋለን። በተጨማሪም የቤተ ክርስቲያንን አገልግሎት እንድትደግፉ ጥሬን በዚህ አጋጣሚ አቀርባለሁ። ተባረኩ። ይህንን አልባም የገዛችሁ ሁላችሁ በእናንተ ቤት ያለው ቀንበር የሚሰበርበት፣ የእግዚአብሔር ክብር የሚገለጥበት፣ የበረከት ምንጭ የሚፈልቅበት አድርጎ እግዚአብሔር ይባርካችሁ። ማንም ከዚህ በረከት ወደ ኋላ አትሁኑ። እግዚአብሔር ዘላለማችሁን ይባርክ። ሰርታችሁ ተባረኩ፣ አግኝታችሁ ተባረኩ፣ ወልዳችሁ ተባረኩ፣ አገልግላችሁ ተባረኩ። እግዚአብሔር ለበረከት ያድርግላችሁ እያልኩ እናንተን ለመባረክ እፈልጋለሁ። ተባረኩ። ከዚህ በመቀጠል ይህንን መዝሙር አልበማቸውን በመግዛት በመካፈል እንድትባረኩ በጌታ ፍቅር እንጠይቃቸዋለን። ከቤተ ክርስቲያን ውጪ የምትመጡ እንግዶቻችን ይህንን ፕሮግራም በመሳተፍም ሆነ አልበምን በመግዛት እንድትባረኩ በጌታ ፍቅር እንጠይቃቸዋለን። አመሰግናለሁ።